ስሜታችሁ ስለ እግዚአብሔር ማንነት እንዲነግራችሁ አትፍቀዱ። እግዚአብሔር ስለ እናንተ ማንነት እንዲነግራችሁ ፍቀዱለት። በየትኛው ፈተና ውስጥ ሳትናወጡ ጸንታችሁ በእምነት የምትቆሙበትን 4 ወሳኝ መንገዶችን እናያለን። አንደኛ፣ ከሚሰማችሁ ስሜት ይልቅ በእግዚአብሔር እውነት ላይ ተደገፉ። ፈተናዎች ሲበዙ ፍርሃት፣ ግራ መጋባትና ተስፋ የመቁረጥ ስሜቶች ልታስተናግዱ ትችላላችሁ። ነገር ግን እነዚህ ስሜቶች ጊዜያዊ ናቸው። የእግዚአብሔር ቃል ግን ዘላለማዊ ነው። መከራ ሲጸናባችሁ ራሳችሁን እንዲህ ብላችሁ ጠይቁ፣ እኔ ከሚሰማኝ ስሜት ይልቅ እግዚአብሔር ምን እያለኝ ነው? ሁኔታዎች ስለ እግዚአብሔር እንዲነግሩኝ ነው የምፈቅደው ወይስ እግዚአብሔር ስለ ሁኔታዎች እንዲነግረኝ? በጽናት ለመቆም ትልቁ ቁልፍ ከስሜት ይልቅ እውነትን መምረጥ ነው። እውነት ደግሞ የእግዚአብሔር ቃል ነው። በትንቢተ ኢሳይያስ ምዕራፍ 26 ከቁጥር 3 እስከ 4 እንዲህ ይላል፣ በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። ጌታ እግዚአብሔር የዘላለም አምባ ነውና ለዘላለም በእግዚአብሔር ታመኑ። ቁጥር 2፣ ከመራቅ ይልቅ በጸሎት ወደ እግዚአብሔር ይቅረቡ። ፈተናዎች ሲገጥሙ ከእግዚአብሔር የመራቅ ዝንባሌ ሊታይብን ይችላል። ነገር ግን እርሱን ከምንም በላይ በፈተናዎች ውስጥ መፈለግ አለብን። ጸሎት ማለት ከችግር ማምለጫ ብቻ ሳይሆን መከራን የምንቋቋምበትን ኃይል የምንቀበልበት መንገድ ነው። ራሳችሁን እንዲህ ብላችሁ ጠይቁ፣ ከእግዚአብሔር እየሸሸው ነው ወይስ ወደ እግዚአብሔር እየሮጥኩ? በችግሬ ውስጥ ለእርሱ እውነተኛ ነኝ ወይስ አይደለሁም? የጸሎት መልሶች በዘገዩትም ወቅት ቢሆን እምነታችሁ ሕያው ሆኖ እንዲቀጥል ያደርጋል። በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 17 እስከ 18 እንዲህ ይላል፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ቁጥር 3፣ ፈተናዎች የሚያንጹ እንጂ የሚቀጡና የሚያጠፉ እንዳልሆኑ አስታውሱ። እግዚአብሔር በፈተና ውስጥ በከንቱ እንድታልፉ አይፈቅድም። እንደ ጫና የሚሰማን ነገር ብዙ ጊዜ ለትልቅ ነገር የምንዘጋጅበት መንገድ ነው። ፈተናዎች እምነታችሁን ያጠራሉ፣ መታመናችሁን ያጠነክራሉ፣ እንዲሁም መንፈሳዊ ጥንካሬ ይገነባሉ። ራሳችሁን እንዲህ ብላችሁ ጠይቁ፣ እግዚአብሔር በዚህ ፈተና ውስጥ በእኔ ውስጥ ምን እያሳደገ ነው? በዚህ ወቅት እንዲያበስለኝ ነው የምፈቅደው ወይስ እንዲያስመርረኝ? ጽኑ እምነት ከወቅታዊ ችግር ባሻገር የእግዚአብሔርን ዓላማ ይመለከታል። ያዕቆብ መልእክት ምዕራፍ 1 ከቁጥር 2 እስከ 4 እንዲህ ይላል፣ ወንድሞቼ ሆይ የእምነታችሁ መፈተን ትዕግሥትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግሥትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ሥራውን ይፈጽም። ቁጥር 4፣ የእግዚአብሔር ሙሉ የጦር ዕቃ ልበሱ። ፈተናዎች ስሜታዊ ወይም አካባቢያዊ ብቻ አይደሉም። ብዙ ጊዜ መንፈሳዊ ውጊያዎች ናቸው። ጠላት ደካማ ጎናችንን ይፈልጋል። እግዚአብሔር ግን እንድንደነግጥ ወይም እንድንሸሽ ሳይሆን በጽናት እንድንቆም ይፈልጋል። ራሳችሁን እንዲህ ብላችሁ ጠይቁ፣ አይምሮዬን፣ ልቤንና እምነቴን በንቃት እየጠበቅኩ ነው? የቆምኩትስ በራሴ ኃይል ነው ወይስ በእግዚአብሔር? የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 6 ከቁጥር 11 እስከ 13 ሲናገር እንደዚህ ይላል፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካለ ከክፉ መንፈሳውያን ሰራዊት ጋር ነው እንጂ። ከአራቱ መንገድ የትኛው ይበልጥ ጠቀማችሁ? በኮሜንት አሳውቁኝ። ተባረኩ።